የፊልሙን እይታ ስንጀምር ጂንሲዮክ የተባለ ወጣት ከቤተሰቦቹ ጋር መኪና ውስጥ ሆኖ በመሄድ ላይ ያለ ድንገት ከተኛበት ሲባንንና ወንድሙን ወደ አዲሱ ቤታቸው እየሄዱ እንደሆነ ሲናገር እናያለን። አዲሱ ቤታቸውም ደርሰው ከመኪናው ከወረዱ በኋላ ጂንሲዮክ ቤቱን እየተመለከተ የሄደበት ቤት አዲስ ቢሆንም ከዚህ በፊት የሚያውቀው ቤት እንደሚመስለው እያሰበ ትንሽ ግራ ይጋባል። በመቀጠልም ወንድሙ ለሱ ተምሳሌት እንደሆነና ጠንካራ እንደሆነ እንዲሁም ምንም አይነት ሱስ እንደሌለበትና ከዓመታት በፊት በመኪና አደጋ እግሩ እንደተጎዳ እናያለን። ቤታቸውንም በማስተካከል ላይ ያሉ ጂንሲዮክ አንድ የተዘጋ ክፍል ተመልክቶ ወንድሙን ሲጠይቀው የበፊቱ የቤቱ ባለቤት እቃዎቹን እዛ እንዳስቀመጠና በቅርቡ እንደሚወስድ ይነግረዋል። ምሽት ላይም ተሰብስበው እራት በመብላት ላይ ያሉ አባታቸው ወደ ተዘጋው ክፍል መግባት እንደማይችሉና በቅርቡ ሰውየው መጥቶ እቃውን እንደሚወስድ በመናገር ላይ ያለ ከላይኛው ክፍል ጂንሲዮክ የሆነ ድምጽ ሰምቶ ቤተሰቦቹን እነሱም እንደሰሙ ቢጠይቃቸውም ምንም እንዳልሰሙ ነግረውት ምግባቸውን መብላት ይቀጥላሉ። ታሪካችንን ከመቀጠላችን በፊት ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛም ጂን ወንድሙ ከተኛ በኋላ በኤርፎን ዘፈን በማዳመጥ ላይ ያለ በድጋሚ ከተዘጋው ክፍል ውስጥ ድምጽ ሰምቶ ወደዛ ክፍል ይሄድና በሩን በቀስታ ሊከፍት ሲል ወንድሙ ከኋላው በመምጣት ያስቆመዋል። ከዛም ስለሰማው ድምጽ ለወንድሙ ቢነግረውም ምንም እንደሌለ ነግሮት ውጪ ላይ አየር ለመውሰድ አብረው ይወጣሉ። ኃይለኛ ዝናብ ቢኖርም በጃንጥላ ተጠልለው ቆመው በማውራት ላይ ያሉ ወንድሙ ስልክ ተደውሎለት ቀድሞት ቢሄድም መንገድ ላይ ያልታወቁ ሰዎች ይደበድቡታል። ጂንሲዮክ ግን በኤርፎን ዘፈን እየሰማ ስለነበር ቶሎ ድምጹን መስማት አልቻለም ነበር። ነገር ግን እየተደባደቡ በሚመለከትበት ጊዜ ሮጦ በመሄድ ወንድሙን ለማስጣል ቢሞክርም ሰዎቹ ወንድሙን በመኪና ይዘውት ይሄዳሉ። ጂንሲዮክ በድንጋጤ ይጮሃል። ታርጋውንም በደንብ ይመለከትና በቃሉ ይይዛታል። ከዚያም ወደ ቤቱ ተመልሶ ለቤተሰቦቹ ወንድሙ እንደታገተ ተናግሮ ራሱን ይስታል። ሲነቃም ቤተሰቦቹ አጠገቡ ተቀምጠው ፖሊሶች የሱን ቃል እንደሚፈልጉ ይነግሩታል። እሱም ለፖሊሶቹ የመኪናውን ታርጋ ቢነግራቸውም እንዲህ አይነት ታርጋ እንደሌለ ይነግሩታል። እሱም ስላላመኑት በጣም ይናደዳል። ወንድሙ ከጠፋ ቀናት ሳምንታት መቆጠር ጀመሩ። አንድ ቀን ምሽት ላይም ተኝቶ ከተዘጋው ክፍል ውስጥ የማይታይ ሰው ሲወጣ ተመልክቶ በፍርሃት ስሜት ተውጦ በብርድ ልብስ ይሸፈናል። በቀስታ ሲገለጥም አስፈሪ ነገር እላዩ ላይ ሲመጣ በፍርሃት ስሜት ተውጦ ከእንቅልፉ ይባንናል። ሲነቃም ከ19 ቀናት በኋላ ወንድሙ ወደ ቤት ይመጣል። ምሽት ላይም ተኝተው እያለ የጂንሲዮክ ወንድም በቀስታ ተነስቶ ይወጣል። እሱም ተመልክቶ ተመልሶ ይተኛል። ጠዋት ላይም ወንድሙን አልጋው ላይ ይመለከተዋል። ጂንሲዮክና ወንድሙ ቁርሳቸውን በመብላት ላይ ያሉ ሌሊት የት እንደሄደ ይጠይቀዋል። ወንድምየው ግን የትም እንዳልሄደና ምናልባት ህልም ሊሆን እንደሚችል ነግሮት ተነስቶ ይሄዳል። ምሽት ላይ ጂንሲዮክ በማጥናት ላይ ያለ እዛው እንቅልፍ ይወስደዋል። ወንድምየውም ተነስቶ የእውነት መተኛቱን ለማረጋገጥ እርሳሱን ወደ አይኑ ሲያስጠጋበት ተሰብሮ መጽሐፉ ላይ ይወድቃል። በሩን ከፍቶም ሲወጣ ጂንሲዮክ አይኑን ይገልጣል። ወንድሙንም ተደብቆ መከተል ሲጀምር ወንድሙ እግሩ የሚያነክስ ቢሆንም በዚያው ማንም እንደሌለ ሲመለከት ግን ቀጥ ብሎ በፍጥነት መራመድ ይጀምራል። ጂንሲዮክም በጣም ይደነግጣል። በታክሲም ይከተለዋል። በቀጣይም ወንድሙ ከታክሲ ሲወርድ ተደብቆ ይከተለውና ወደሚሄዱበት ቦታ በድብቅ መከታተል ይጀምራል። እያጨሰም ይመለከተዋል። ወንድሙም ከሰዎች ጋር ማውራት ሲጀምር ጂንሲዮክ ተደብቆ ሲመለከት ወንድሙ የጠፋ ጊዜ ፖሊሶች ነን ብለው ያዋሩትን ሰዎች ድምጽ ሰምቶ ያስታውሳል። ወንድሙንም በመከታተል ላይ ያለ ሰዎች ያገኙትና ያሮርጡታል። እሱም አመልጧቸው አንድ ቦታ ላይ ተደብቆ እያለ ከኋላው ወንድሙ መጥቶ ያፍነውና ራሱን እንዲስት ያደርገዋል። ጠዋት ላይም ጂንሲዮክ ራሱን ማታ ሲያጠናበት የነበረው ጠረጴዛ ላይ ተኝቶ ያገኘዋል። በድንጋጤ ሲመለከትም ወንድሙ አልጋው ላይ ተኝቶ ያየዋል። በፍርሃትና በድንጋጤ ስሜት ተውጦ ሮጦ መታጠቢያ ቤት ገብቶ በሩን ይዘጋል። ወንድሙም ተከትሎት ምን እንደሆነ ቢጠይቀውም እሱ ግን በሩን እንደማይከፍትለትና ማታ ተከትሎት እንደሄደና ሁሉንም ነገር እንደተመለከተ እንዲሁም ፖሊሶች ነን ያሉትን ሰዎች እንዳያቸውና እየዋሸው እንደሆነ እንደሚያውቅ ቢነግረውም ወንድሙ ግን የትም እንዳልሄደና ህልም እንደሆነ ነግሮት ከበሩ አጠገብ ይሄዳል። ሲወጣም መታገል ይጀምሩና መድኃኒቱን መውሰድ እንዳለበት ነግሮ ያረጋጋዋል። በቀጣይም ጂንሲዮክ ተረጋግቶ ወንድሙን ይቅርታ ይጠይቀውና ወንድሙ ሲሄድ በመስኮት ይመለከተዋል። የወደቀውንም እርሳስ ሊያነሳ ሲል ስባሪውን መጽሐፉ ላይ ተመልክቶ በጣም ይደነግጣል። ወደ እናቱ በመሄድ ወንድሙንም ተከትሎት ያየውን ነገር
ሁሉንም ይነግራታል። እሷም በጣም ስትደነግጥ እንመለከታለን። ሌሊት ላይም ጄንሲዮክ መጥፎ ህልም አይቶ ይባንናል። ውሃ ለመጠጣት ወደ ታችኛው ክፍል ይሄዳል። ውሃውንም ጠጥቶ ሊመለስ ሲል እናቱ ስልክ ስታወራ ሰምቶ ወደ በሩ ተጠግቶ ያዳምጣታል። እሷም በስልክ ለወንድሙ ተከትሎት ሁሉንም ነገር እንዳየና ፖሊሶቹም የውሸት እንደነበሩ እንዲሁም ትክክለኛ ወንድሙ ጭራሽ እንዳልሆነና እንደሚጠራጠር ስትናገር ጄንሲዮክ ሰምቶ ድምጽ ያሰማል። እሷም በድንጋጤ ተነስታ መፈለግ ትጀምራለች። በስልክም መተኛቱን እንድታረጋግጥ ሲነግራት ሰምቶ በመስኮቶቹ በመንጠልጠል ወደ ክፍሉ ለመግባት ይሞክራል። እሷም በፍጥነት ወደሱ ክፍል ስትገባ ተሸፍኖ ተኝቶ ትመለከተውና ስትገልጠው የተኛ ያስመስላል። እሷም የወጣች መስላ በሩን ከፍታ ትዘጋዋለች። እሱም የወጣች መስሎት የተሸፈነበትን ገልጦ ሲመለከት ታየውና በጣም እንዳላበውና መስኮቱ እንደተከፈተ ተናግራ ከክፍሉ ትወጣለች። እሷም ሲጋራዋን እየለኮሰች ሁሉንም ነገር እንዳወቀና ቶሎ መምጣት እንዳለበት ደውላ ትናገራለች። ጄንሲዮክ ግን ጊዜ ሳያጠፋ ከቤት ወጥቶ በመሮጥ ላይ እያለ አባቱ በር ላይ ያገኘውና የት እየሄደ እንደሆነ ይጠይቀዋል። እናትየውም ከውስጥ ትወጣለች። የትም መሄድ እንደማይችል ቢነግሩትም ሮጦ ያመልጣቸዋል። ከአባትየውም ጋር የነበረው ሰው ያሯሩጠዋል። በመሯሯጥ ላይ ያሉም ሰውየውን መኪና ገጭቶ ይጥለዋል። ጄንሲዮክም የፖሊስ መኪና ያገኝና እንዲረዱት ጠይቋቸው ፖሊስ ጣቢያ ይዘውት ይሄዳሉ። እሱም አብሮት የሚኖሩት ሰዎች ቤተሰቦቹ እንዳልሆኑና እያስመሰሉ እንደሆነ እንዲሁም አመልጦ እንደመጣ ቢነግራቸውም ግራ ሲጋቡ እንመለከታለን። ከሲስተም ላይም ተመልክተው መታወቂያውን ካገኙ በኋላ በ1977 ከሆነ የተወለድከው አሁን 41 ዓመትህ ነው ብለው ሲጠይቁት ግራ ይጋባል። እሱም ገና 21 ዓመቱ እንደሆነና አሁን ዓመተ ምህረቱ 1997 እንደሆነ ሲናገር የታተመውን ካላንደር ያሳዩታል። እሱም በጣም ግራ ይጋባል። ተነስቶም ካላንደሩን ይመለከታል። ከዛም ወደ መስታወቱ ሄዶ ራሱን እያየ በጣም ይደነግጣል። በቀጣይም ወደ ቤቱ ተመልሶ ወደ ውስጥ ይገባል። ዘፈን ሰምቶም ወደ ላይኛው ክፍል በመውጣት ሲመለከት የተቆለፈው በር ተከፍቶ ይመለከትና ወደ ውስጥ ሲገባ በደም የተጨማለቀች አሻንጉሊት መሬት ላይ ወድቃ ያይና ይደነግጣል። ወዲያውም ቤተሰቦችህ ነን ብለው ሲያስመስሉ የቆዩት ሰዎች ሲጋራቸውን እያጨሱ ወደሱ ይመጣሉ። እሱም ለምን እንዲህ እንዳደረጉ ይጠይቃቸዋል። ወንድሙ እንደሆነ ሲያስመስል የነበረው ሰውም ከ20 ዓመታት በፊት እዚህ ክፍል ውስጥ እናትና ልጅ እንደተገደሉ እንዲሁም በቤት ውስጥ ምንም ነገር እንዳልተሰረቀ ይነግረዋል። ፖሊሶችም በተለያየ ጊዜና ዘዴ ገዳዩን ቢፈልጉም ሊያገኙ አልቻሉም። ከዓመታት በኋላም ይህ ኬዝ እንደተረሳ፣ ነገር ግን የሟች ቤተሰብ በራሱ ሰው ቀጥሮ ገዳዩን ማስፈለግ ይጀምራል። ከብዙ ድካም በኋላ ገዳዩን ያገኘውና ለምን እንደዚህ እንዳደረገ እያሰቃዩት እውነቱን እንዲያወጣ ሲያደርጉት እንደነበር ለጄንሲዮክ በትውስታ ይነገረዋል። ሰውየውም ገዳዩ እሱ እንደሆነ ይነግረዋል። እሱ ግን በጭራሽ እንደማያደርገው ቢናገርም ሰውየው እያስታወሰ መናገሩን ይቀጥላል። ምንም ያህል ቢያሰቃዩትም ለምን እንደገደላቸው፣ ማን እንደቀጠረው ወይም ጭራሽ ሰው መግደሉንም እንደማያስታውስና የሟቾቹ ቤተሰብ ተጨማሪ ሰው በመቅጠር ጄንሲዮክ ያለበትን ችግር ወይም እንዴት ወደ ትውስታው መመለስ እንደሚችሉ ያስባሉ። ምንም እንደማያስታውስ እርግጠኛ ለመሆን አስተኝተውት እንቅልፍ ላይ እያለ አሁን ያለበትን ዓመተ ምህረትና እድሜውን ይጠይቁታል። እሱም 1997 እንደሆነና እድሜውም 21 እንደሆነ እንዲሁም ለመጨረሻ ጊዜ የሚያስታውሰው ከእናቱ ከአባቱ እንዲሁም ከወንድሙ ጋር በመኪና እየሄዱ እንደነበር ይናገራል። እነሱም ትውስታውን ለመመለስ ቤተሰቦቹ መስለው ለመጨረሻ ጊዜ ወደሚያስታውሰው ነገር ማለትም ከቤተሰቦቹ ጋር በመኪና እየተጓዘ ወደ ነበረበት ትውስታ ለመመለስ እናቱ አባቱ እንዲሁም ወንድሙ በመምሰል አብረውት በመኪና ይጓዛሉ። እሱም ከተኛበት ሲነቃ ራሱን መኪና ውስጥ ያገኘዋል። ቤተሰቦቹ እንደሆኑም ያሳምኑታል። እነሱም አዲሱ ቤት ውስጥ ሊገቡ እንደሆነ ነግረውት ሰዎቹን ወደ ገደለበት ቤት ትውስታውን ለመመለስ ይዘውት ይገባሉ። ሁሉንም ነገር ሲያደርጉት የነበሩት የሱን ትውስታ ለመመለስ እንደሆነ ለጄንሲዮክ እየነገረው መጨረሻ ላይም ሰዎቹን የገደለበት ክፍል ውስጥ በደም የተጨማለቀች አሻንጉሊት በማስቀመጥ ትውስታውን ለመመለስ ሲሞክሩ እንደነበር ይነገረዋል። በመኪናው ይዞት እየሄደም ጄንሲዮክ እሱ ማንንም እንዳልገደለና በፍጹም እንዲህ እንደማያደርግ ይናገራል። ሰውየውም ሁለት ሰው እንደገደለና አሁን መሞት የሱ ተራ እንደሆነ ይነግረዋል። እሱ ግን በድንገት ሲሄዱበት ከነበረው መኪና ዘሎ ይወርዳል። እነሱም በፍጥነት መኪናቸውን አዙሮ መከተል ይጀምራሉ። በፍጥነት እየሮጠ ለማምለጥ ይሞክራል። እነሱም መኪናቸውን በፍጥነት በመንዳት እየተከተሉት እያለ ከሌላ መኪና ጋር ይጋጫሉ። እሱም ወደ ተጋጨው መኪና በመሄድ ሲመለከት ወንድሙ እንደሆነ ሲያሳምነው የነበረው ሰው ሞቶ
ይመለከተዋል። እሱም ተመልሶ በመሄድ ላይ ያለ ሳያስበው በመኪና ይገጫል። በቀጣይም ጄንሲዮክ ሆስፒታል ውስጥ ይነቃል። ማስታወስም ይጀምራል። ባህር ዳር ቆሞ ቤተሰቦቹ ከርቀት ሲጠሩትና እሱም ወደ እነሱ በመሄድ ደስተኛ ሆነው በመኪና በመሄድ ላይ ያሉ መኪናቸው ይገለበጣል። ከ6 ወራት በኋላም ሆስፒታል ውስጥ ወንድሙ ከመኪናው አደጋው ተርፎ ስለተኛ የወንድሙ ዶክተር በፍጥነት ቀዶ ጥገና ካልተደረገለት እንደማይተርፍና ገንዘብ እንደሚያስፈልገው ይነግረዋል። ምሽት ላይም ጄንሲዮክ ቤቱ ሆኖ በኮምፒውተር አንድ መልእክት ይደርሰዋል። መልእክቱም ገንዘብ የሚያገኝበት ስራ እንዳለና ስራውም አንድ ሰው መግደል እንደሆነ ምላሹንም ቶሎ እንዲያሳውቃቸው የሚል ነበር። እሱም ባይፈልግም ለወንድሙ ሲል ስራውን ይቀበላል። ስልክ ተደውሎለትም የምትገድለው ሴት ቤት ቁልፍ የት እንዳለና የሚገድላት እናትየውን ብቻ እንደሆነ ልጆቹን በፍጹም መንካት እንደማይችል አስጠንቅቀው ይነግሩታል። ምሽት ላይ ሴትዮዋ ቤት ገብቶ ሲመለከት ከልጇ ጋር ተኝታ ተመልክቶ ያዝናል። ፊቱንም አዙሮ በመሄድ ላይ ያለ ሴትዮዋ ባሏ መስሏት ከተኛችበት ተነስታ ስትጠራው በሩ ላይ ቆማ በጣም ደንግጣ ትጮኻለች። እሱም ዝም እንድትል ቢነግራትም በመጮህ መሮጥ ትጀምራለች። እሱም እየተከተለ ዝም እንድትል ይነግራታል። አንድ ክፍል ውስጥ ገብታም በሩን ልትዘጋ እየታገለች በድንገት በሩን በኃይል ሲገፋው ይገፈትራትና ሳያስበው ይወጋታል። እሷም ትወድቃለች። እሱም ኃይለኛ ድንጋጤ ውስጥ በመግባት ማልቀስ ይጀምራል። እናትየውም ወደዛ ክፍል ገብታ ልጇን ስታይ መጮህ ትጀምራለች። እሱም እናትየውን ይወጋታል። ኃይለኛ ሐዘን ውስጥ ገብቶም ያለቅሳል። ከላይኛው ክፍል ወርዶ በመሄድ ላይ ያለ የሴትዮዋ ወንድም ልጅ እናትና እህቱ የት እንዳሉ ይጠይቀዋል። ጄንሲዮክም እንዲተኛና ሁለቱም እንደሚመለሱ ነግሮት ሲሄድ ግድግዳ ላይ አንድ ፎቶ ይመለከታል። ቀረብ ብሎ ሲመለከትም የወንድሙን ዶክተር ፎቶ ላይ ያየዋል። እንዲገደሉ ያዘዘው ዶክተሩ እንደሆነ ተረድቶ ሆስፒታል ሄዶ ዶክተሩን ለምን እንደዚህ እንዳደረገ መጠየቅ ይጀምራል። ዶክተሩም የሚስቱ መሞት ጎዳና ከመውጣት እንደሚታደጋቸውና ኢንሹራንስ እንደሚያገኙ ይናገራል። ለልጆቹ ብሎ እንደዚህ እንዳደረገ በምላሹም ወንድሙን ሊያደንለት እንደነበረ ሲል ግን ሴት ልጁን እንደገደለበትና ሁሉንም ነገር እንዳበላሸው በመናገር ጄንሲዮክን ለመደብደብ ይሞክራል። ራሱን ለመከላከል ሲሞክርም ዶክተሩ ከነበረበት ፎቅ ላይ ይወድቃል። በመቀጠልም ጄንሲዮክ ሆስፒታል ውስጥ ሆኖ ከትዝታው ይመለሳል። ሲነቃም አንድ ሰው አጠገቡ ይመለከታል። ሰውየውም ወደ ትውስታው ከተመለሰ በኋላ ለምን ሰዎቹን እንደገደለ መጠየቅ ይጀምራል። እናትና እህቱን ለምን እንደገደላቸውና ማን እንዳዘዘው በቁጣ ቢጠይቀውም እሱ ግን ይቅርታ እንዲያደርግለት ብቻ ይጠይቀዋል። ማንም ሳያዘው ብቻውን እንደዚህ እንዳደረገ ቢነግረውም እንደማያምነውና አባቱ እንዳዘዘው እርግጠኛ ሆኖ ትቶት ይወጣል። በመሃልም ነርሷ በዚህ በኩል መሄድ እንደሌለበትና ደረጃው በሌላ በኩል እንደሆነ ብትነግረውም አልፏት ይሄዳል። ተጠራጥራ ስትከተለውም በመስኮት ወድቆ ትመለከተውና ትጮኻለች። በሌላ ትዕይንት ጄንሲዮክ ከተኛበት አልጋ ላይ ወርዶ መሬት ተቀምጦ በድንገት ልቡን ሲያመውና መተንፈስ ሲያቆም ተመልክተን ፊልማችንን እንጨርሳለን።